ጋይስ እንዴት ናችሁ? ደህና ናችሁ? እኔ አለሁኝ እግዚአብሔር ይመስገን፣ ሁሉ ሰላም። እኔ ደህና ነኝ እግዚአብሔር ይመስገን። እንግዲህ ቡራ አዲስ አጀንዳ ይዞ መጥቷል እላችኋለሁ። ማናት እያላችሁ ኮሜንት ላይ ትንጣ መጣች። በቃ ነበረች መጣች። ላይክ አርጉ፣ ባይዘስ ሰብስክራይብም አርጉልኝ። እንዴ ምን ሆናችሁ ነው? በቃ ነበረች መጣች። በቃ ምንድን አዲስ ነገር ምስ አልተጀመረ ብላችኋለሁ። ሊቭ ላይ ገብቼ ሊለፈልግ ነበር፣ አልተመቸኝም። እየገባሁ ቅድም ወጣሁላችኋለሁ። ነበረችና መጣች። ነበረች ከዚህ በፊት ነበረች፣ ያው ኋላ ነበረች መጣች። እሷም ካላት ታመጣለች፣ ጠብቁና። ለማንኛውም ፈታ ነው ያደረገኝ የዛሬው የሱ ቪዲዮ። ምንም አልከፋኝ፣ እየሳቅኩ ነው ያየሁት። እኔ መጥፎ ነገር የለውም ባይዘው መጥፎ ነገር የለውም። የሚያስቅ ነገር ነው። ሙድ እያያዘ ፈታ እያለ ነው ሲጀምር። ፈታ ብሎ ቤተሰብ ካሁን በኋላ በመጥፎ አንመጣም ብሏል፣ እሷም ብላለች። እና ደስ የምለው ነገር በዛሬው ቪዲዮችሁ መጥፎ ነገር አላየሁም። እንጂ ማናት አትበሉ እንዴ! ማናት ይባላል እንዴ? የታየ ነው። እኛ እኮ የምናየው ዩቱብ ላይ ብቻ ነው ላይፋቸው የምናየው። እና ከዛ በኋላ ምን ታደርጋላችሁ እናንተ? ሙሉ በሙሉ ተቆጣጣሪ ትሆናላችሁ። የዩቱበሮችም የቲክቶከሮችን ላይፍ ተቆጣጣሪ ትሆናላችሁ። በቃ ነበረች መጣች። ቅመሞች እናንተ ኩሽና ናቸው፣ ቪዲዮ ብቻ ነው የምታየው። ከኋላ ነበረች መጣች፣ አለቀ። የእሷም ጓደኛ ልትሆን ትችላለች፣ የነሱ ጓደኛ፣ አብሮ የበሉት አብሮ የጠጡት የሚሆን ለሙድ መጣች። በቃ አለቀ። የምትገርሙኝ እናንተ ናችሁ። ለምን ብትሉ የሰዎችን ላይፍ ሳታዩ ከኋላ ያላቸውን ነገር ሳታዩ ምናምን ነገር ማናች ማን ነው ምናምን ነገር የሚባል ነገር ነበረች። በቃ መጣች፣ አለቀ። ነበረች መጣች እያቸዋለሁ። በቃ ይሄ ነው ያለው ነገር። በቃ ፈታ በሉበት። የነበረች ናት መጣች፣ እንቀበላት፣ ችግር የለውም እሰራለሁ ካሁን በኋላ ብለዋል። አትንጫጩ፣ በቃ ተስማሙ። ቤተሰብ ፋን ለፋን ተስማሙ ተብላችኋላችኋለሁ። እና እንደዛ ነው ነገሩ። በጣም ነው ያሰቀችው። ማርያም ኮሜንት እያዩ ነበር። ማናች መጣች፣ በቃ አለቀ። ተቀበሉ። እንግዲህ እናንተ የምታጣሉ እናንተ፣ የምታፋቱ እናንተ፣ የምታጋቡ እናንተ፣ ስጦታ የምትሰጡት እናንተ፣ ስጦታው የምትቀበሉ እናንተ ከሆናችሁ ማናች ምንለውም ጥያቄ አትጠይቁ። በቃ ማን የዘሯ ማን ነው? ከየት መጣች ከየት ወጣች አትጠይቁ። በቃ እንዴ ተፋታ ብላችሁ ስጦታውን ተቀበል ብላችሁ መኪናውንም ስጣት ብላችሁ ማንን አመጣህ ብሎ መጠየቅ አይቻልም። ማናት መጣች፣ አለቀ ጉዳዩ በቃ። እና ፈታ ብሎ ለማለት ያክልና ጭር ቪዲዮ ነው ሰራ ፈታ ስላልኩበት በቃ ኮሜንት ነው እኔ ፈታ የምታደርጉኝ። ከቪዲዮ ይልቅ ኮሜንት ነው እንደዚህ እያየሁ ስክሮል እያደረኩ ምስቅባቸው። ማርያምን ለምን እንደ ጄሊ እንደምትሆኑ ማለት ነው። ከዛ ቶሎ ብላችሁ ሹት አድርጋችሁ እዛ ቲክቶክ ላይ ለመሄድ እንዴት እንደምትሮጡት ነው በቃ ያለው ነገር። ይህን ነው ያየሁባችሁና ተረጋጉ ነው። ተረጋጉ፣ ረጋ በሉ ማለት ነው። ሰተን ብሎ ልደቷ ላይ ይመጣሉ ብሏል። እንግዲህ ያው 4 ልጆች ቀርቶ የለ ካልሆነ አይምሻዬ በስጦታ ቦክስም ቢሆን በኬኩ ቦክስም ቢሆን ያው በኬኩ ቦክስም ቢሆን ፓክ አድርገሽ መልሽለት። ልጆቹ አይደል ያሳስብ። አሁን ልጆቹ ናቸው ይሄ ቾኮሌት ምናምን አስቆታል። ራሱ ቾኮሌት ምናምን ቀርቷል። አሁን እያሳሰበ ያለው የብሩክ ልጆቹ ናቸው። ለምን ቾኮሌቱን የበሉ ልጆቹ ናቸው። ምግብንም የበሉ ልጆቹ ናቸው። በሃይሚ ሆድ ውስጥ ሆነው እነዛን እሱ ሲገዛላት የነበሩ የበሉ ልጆቹ ናቸው። ታዲያ ሃይሚ ለምን ትሰጣለች እንዴ? ልጆቹ ናቸው ሲመገቡ የነበሩት ጋይስ። እንዴ ሰዎች ልጆቹ ሲበሉ የነበሩበት ምግብ ከየት አምጥታ ትስጥ? ቾኮሌቱን መልሽ ያላችሁት ማለት እና ልጆቹ በልቶታል ቾኮሌቱን። እና ያመንታ እኮ ነው። መንታ በጣም ነው የሚጎዳው። እንደውም በጣም አልበላችሁ፣ መብላት ነበረባት። ሃይሚን ቢያደርገኝ ቾኮሌት ሳይሆን በላ ነገሮች ብዙ ነበረ ባይዘ። ለማንኛውም ኮሜንታተሮች ፈታ ነው የምታደርጉት። ከእነሱ ልቅ እናንተ ናቸው ፈታ የምታደርጉኝ ባይዘ። ኮሜንት እያየሁ ነው የምስቆኝ። ለነገር ምን ማለት ኮሜንት በጣም ነው ፈታ የሚያደርገኝ፣ ፋን ነው የሚያደርገኝ በቃ። እና ለማንኛውም የምጽፉትን ነገር አስባችሁ ጻፉ። እሱ ጥሩ መልስ መልሶላችኋል። ያው ቾኮሌትንም የጋበዛትን ምግቦች ምናምን የበሉ ልጆቹ ናቸው። ስለዚህ ልጆች የመልሽ ብሏል። እሱ ቾኮሌት አልጠየቅም። ስለዚህ ካም ዳውን ጋይስ፣ ዳውኑ ነው አሁን። በቃ ተረጋጉ። በቃ በዛሬው ነገር በቃ እየተረጋጉ መስለኛል። በጥሩ ነገር እንደሚመጡ ባለሙሉ ተስፋ ነኝ። ጥሩ ነገር አላቸው፣ በጥሩ ነገር ይመጣሉ። ጠብቋቸው ማለት ነው። እና ይሄ ነው ያለው ይመስለኛል። በቃ ዛሬ ፈታ ነው ያልኩት፣ አጭር ነው በቃ። እና ፈታ በሉ። ለማንኛውም እሱም ፈታ በሉ ብለዋል። እሷም በራሷ ምትመጣለች፣ እሱም በራሷ ነገሮች ሁሉ ይስተካከላል። ዋታችን ማንም ክብረ ካፕ ያደርጋል። በዛ ሰዓት ውስጥ ደግሞ ተስተካክሎ ይመለሳሉ። እንዴ አይ ደግሞ እንደነ እንትና እንዳይሆን እንጂ እዛ
በመሀል ትንሽ ጸብ ሲፈጠርባቸው ሂዳ ቀጨም አድርጋ ዘር የወጣቸው እንደዛ እንዳትመስል። ስም አልጠራም፣ እዛ ሰፈር አለች፣ ሰሞኑን እያባላች ነው። እና እንደዛ እንዳይፈጠር ነው እንጂ ያው የምትጠጉ ሴቶች ቆጠብ በሉ፣ ዘር ሳትተኩ ዝም ብላችሁ ተጠጉ። ከዚህ በፊት ያኔ ስትመኙ ከነበረ ያኔ የምትወዷቸው ሰዎች ከሆነ እንዳትበሉባቸው እንዴ። ለነዛ ተዋቸው፣ ለመጀመሪያዎቹ ተዋቸው ልፈልጌ ነው። እዛ ሰፈራችን ስለነበረ ለመጀመሪያዎቹ ተዋቸው። በ15 ቀንና በአንድ ወር ባልሞላ ትውቅ ዘር አትተኩ። ቆም ብላችሁ ነገም እናንተ ትባሉና ሌላ ያመጣል፣ ጠንካራው ማለት ነው። ሚዛን ላይ ነው የሚያስቀምጣችሁ ለማለት ፈልጌ ነው። እዛ ሰፈር ያለችዋ የምታካብዷት ማለት ነው። ያው እሷም ታልፍና ሌላ፣ ሁለቱም ያልፉና ሌላ ያመጣል። በቃ በአሁኑ ሰዓት ላይ የስራ ግዛቸው እንጂ ከስንት አንድ ነው ዘር ይዘው የሚቀመጡላችኋለሁ። በተረፈ ሰላም ዋሉ፣ ሰላም አምሹ። ነገ በአዲስ ነገር እመጣላችኋለሁ። የሚያስቅ ነገር ከየት ናት ማናት የምን ደግሞ አዲስ ነገር ከመጣ እመጣላችኋለሁ። ከብሩክ ደግሞ እንትና ደግሞ አይሚ ደግሞ ልጆቹ መልሽለት። በቃ ቾኮሌቱ እነሱ ናቸው በሉት ብሏል። ምግቡንም እነሱ ናቸው በሉት እና መልሽ በቃ ቻው፣ ደህና ሆኖላችኋል።